ባንክ የፋሲካ በዓልን ምክንያት በማድረግ የአይነትና የገንዘብ የበዓል ስጦታ መርሃ ግብር አካሄደ። አዋሽ ባንክ መጪውን የፋሲካ በዓልን በማስመልከት ድጋፍ ለሚሹ የህብረተሰብ ክፍሎች የአይነትና የገንዘብ የበዓል ስጦታ መርሃ ግብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በዛሬው ዕለት አካሂዷል። በመርሃ ግብሩ ላይ የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራውን ጨምሮ የባንኩ ከፍተኛ የሥራ አመራሮች፣ የቤተክርስቲያን አባቶች እንዲሁም ድጋፍ የተደረገላቸው የማህበረሰብ ክፍሎች ተገኝተዋል። ጆኒ ታደሰ ተጨማሪ አለው። አዋሽ ባንክ መጪውን የፋሲካ በዓልን በማስመልከት ድጋፍ ለሚሹ የህብረተሰብ ክፍሎች አይነትና የገንዘብ የበዓል ስጦታ መርሃ ግብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በዛሬው ዕለት አካሂዷል። በመርሃ ግብሩ ላይ በመገኘት ንግግር ያደረጉት የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው አዋሽ ባንክ ባለፉት 30 ዓመታት ከባንክ አገልግሎቱ ባሻገር በታላላቅ ህዝባዊና ሃይማኖታዊ በዓል ድጋፍ ለሚሹ የማህበረሰብ አካላት ድጋፍ እያደረገ እንደሚገኝ ገልጸዋል። ባንካችን የ2017 የፋሲካ በዓልን ምክንያት በማድረግ ድጋፍ ለሚሹ ወገኖቻችን የአይነትና የገንዘብ ድጋፍ እያደረገ ይገኛል። አዋሽ ባንክ ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ በዝቅተኛ ገቢ ለሚተዳደሩ አቅመ ደካማ ወገኖቻችን ዘርፈ ብዙ ድጋፎችን እያደረገ ሲሆን የ2017 ዓ.ም የፋሲካ በዓልን ምክንያት በማድረግ በአዲስ አበባና በመላው ባገራችን ከ100 በላይ በሚሆኑ ጣቢያዎች ወይም ቤተክርስቲያኖች ከ10,000 በላይ ለሚሆኑ ዝቅተኛ የኑሮ ደረጃ ላይ ለሚገኙ ጧሪ ለሌላቸው አረጋውያንና ሌሎች ድጋፍ ለሚሹ ወገኖች በዛሬው ዕለት ከ63 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ እያደረገ ይገኛል። ዋና ስራ አስፈጻሚው አክለውም ለዚህ ፕሮግራም መሳካት ድጋፍ ላደረጉት ለአዲስ አበባ ሀገረ ስብከትና ቦታውን ለፈቀደው መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ምስጋና አቅርበዋል። በመጨረሻም ለዚህ ፕሮግራም መሳካት አስተዋጽኦ ላደረጋችሁ በተለይም ይህንን ቦታ ለፈቀዱልን ለአዲስ አበባ ሀገረ ስብከትና ለቅድስት ሥላሴ ካቴድራል አባቶች በባንኩና በራሴ ስም ላቅ ያለ ምስጋናዬን አቀርባለሁ። እንኳን ለበዓሉ አደረሳችሁ። አመሰግናችኋለሁ። አዋሽ ባንክ ከአዲስ አበባ ሀገረ ስብከት ምግባረ ሰናይ ዋና ክፍል ጋር በመተባበር ይህንን ልዩ የበዓል ስጦታ መርሃ ግብር እንዳዘጋጀም ተገልጿል። በመርሃ ግብሩ ላይ የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራውን ጨምሮ የባንኩ ከፍተኛ ስራ አመራሮች፣ የቤተክርስቲያን አባቶች እንዲሁም ድጋፍ የተደረገላቸው የማህበረሰብ ክፍሎች ተገኝተዋል።